ሰላም ጤና ይስጥልን የተከበራችሁ የግዕዝ ኸርባል ሜዲሲን ቲዩብ ተከታታዮች እንደምን ቆይታችኋል? እኛ እግዚአብሔር ይመስገን በጣም ሰላም ነን። እንግዲህ ዛሬ ደግሞ በጣም በተለየ ልዩ የሆነ ብዙዎቻችን የምናውቀው ነገር ግን ጥቅሙን የማናስተውለው ከርቤ ጥቅሞች ምንድን ናቸው? ከርቤ ራሱ ምንድን ነው የሚለውን ከወጣት ሐኪም በቀለ ላቀው ጋር ልዩ ቆይታ ይኖርናል። በቀለ እንኳን ደህና መጣ በድጋሚ እልሃለሁ። እስቲ ስለ ከርቤ ጥቅሞች እና ከርቤ ምንድነው የሚለውን እያብራራህ ሌሎች ጥያቄዎችንም እጠይቅሃለሁ። ከርቤ እንግዲህ ያው ምናልባት ያው ብዙዎቻችሁ ታውቁታላችሁ። ብዙ ሰው ስለ ከርቤ ተናግሯል። ብዙ ትላልቅ ሰዎች ከርቤን እንግዲህ ያው የከበረ የዕጣን ዘር ነው። ስፔሻሊ ቤተ እምነቶች ስፔሻሊ ኦርቶዶክስ ቸርች በጣም ከርቤን ያው በማጠጥነት በቤት ውስጥ እንጠቀመዋለን። ግን ከዛ ያለፈ ደግሞ እጅግ በጣም ብዙ ዘርፈ ብዙ ጥቅም አለው በጤና ላይ። ስፔሻሊ ይሄ በሀገር በቀል ሕክምና ውስጥ ከርቤ ብዙ አይነት አስተዋጽኦ አለው። እንዴት አድርገን እንጠቀመው? ያው ምክንያቱም እውቀቱ ስለሚቀጥም መቅደም ያለበት እውቀቱን ማወቅ፣ ከዛ ለየትኛው ችግር ይውላል የሚለውን እንለይበታለንና እንግዲህ ከርቤ ዕጣን ነው ብለናል። ግን ያው ከርቤ ዕጣን ከሆነ እንዴት ብቻውን ኦር ደግሞ ከሌላ ነገር ጋር የሀገር በቀል ሕክምና ማለት ኖርማሊ አንድ ብቻውን ላይሆን ይችላል። ከሌላ ጋርም መቀመሚያ ሊሆን ይችላል። 2 3 4 5 ነገሮችን ከእጽዋትም ከማድንም ከዕጣንም ማምተሽ መጥነሽ ስታዘጋጁ የሆነን ችግር ያክማል። ሞሮፍ ግን ከርቤ እንበልና የመጀመሪያው ከርቤ ለቁስል የትኛውን ቁስል ቆዳ ላይ ለሚያሳክክ ነገር ከርቤ ሲፈጭ ዱቄት ነው የሚሆነው፣ ፓውደር ነው። ግን ያን ነገር ለማለዘብ ስፔሻሊ የዘይት ባህሪ ያላቸው እንደ ኮኮናት ኦይል እንደ ወይራ ዘይት እነኝን ብንጠቀም እጅግ በጣም አሪፍ ነው። ምክንያቱም ምናልባት ለአንዳንድ ቁስል በጣም በትንሹ ልነሰንሰው እንችላለን። ግን ከመነስነስ እንግዲህ ይሄ ሀገር በቀል ሕክምናውን እናዘምነው ወደ ተሻለ ደረጃ እናደርሰው ከተባለ ከርቤን ወደ ፈሳሽ ቀይረን ብንጠቀመው ብዙ ኤሪያዎች ላይ ተደራሽ የሆነ ሕክምና ተደራሽ የሆነ ሳቲስፋይድ የሚያደርግ ሰርቪስ ይሰጠናል። ለምሳሌ ከርቤን ከወይራ ዘይት ጋራ ወይ ኖርማሊ ዝም ብሎ የወይራ ዘይቱን መቀላቀልና አብሮ ማስቀመጥ፣ ግን የተወሰነ መቀቀል ያስፈልጋል። ምንን ለማከም ነው እሱ የሚጠቅመው? አሁን እንግዲህ ከርቤን ለየትኛውም ሕክምና ማምጣት ስንፈልግ ከርቤን ብቻም አይደለም አንዳንዴ በወይራ ዘይት የምንቀቅለው። ስፔሻሊ ከርቤ ለምን ይጠቅማል የሚለውን መጀመሪያ እናስቀድም። እሺ ከርቤ አሁን ለምሳሌ ማህፀን አካባቢ በኪንታሮት ምክንያት የሚመጡ መብላት፣ ማሳከክ፣ መቆጥቆጥ ሲኖር ያን ኤሪያ ያክማል። ግን ፓውደሩን ብናረገው ኖርማሊ እዛ ቦታ ላይ ይጣበቅና መልሶ የማቁሰል ነገር ይኖራል። ኦቨርዶዜጅ ይሆናል ማለት ነው። እንደዛ እንዳይሆን ግን ከርቤውን መጀመሪያ በወይራ ዘይት እንቀቅለዋለን። ኖርማሊ እቺ ሩብ ሊትር በጣም 1/4 ሊትር ያህል የወይራ ዘይት አድርገን 3 የሾርባ ማንኪያ ከርቤ ፓውደር አድርገን ብንቀቅለው ቶታሊ የወይራ ዘይቱን ይዘት ይቀይረዋል። ከርቤውንም ወደ ፈሳሽ ቀየር ነው። ምናልባት እዛ ውስጥ የሚቀረውን ኮረት የከርቤ አካል አጥልለን የወይራ ዘይቱን ብቻ ፒክ ማድረግ እንችላለን። ከዛ የትኛውም ኤሪያችን ላይ ስንቀባው ምን ያደርግልናል? ማህፀን አካባቢም ፊንጢጣ አካባቢ የሚያሳክኩ ነገሮችን እጅግ በጣም በሚገርም ሁኔታ እዛ አካባቢ የተጎዱ የቆዳ አካላትን ያክምልናል። የከርቤን ፓውደር በወይራ ዘይት መቀቀል። ስንቀቅል ግን ምን ያህል ዶዜጅ እንጠቀማለን? ምናልባት የወይራ ዘይት ስንል ምን ያህል በክዳን ነው በማንኪያ? የወይራ ዘይት ያው እንግዲህ የሊትር 1/4 የሊትር 1/4 ምክንያቱም ያው ትንሽ ኤሪያ ስለሆነ የምናክመው የሊትር 1/4 ብናረግ እቃ ላይም ስንገለብጠው ከርቤውን ፓውደሩን ደግሞ ከርቤው ካለን ከርቤው ቢበዛም ችግር የለውም 3 የሾርባ ማንኪያ የተፈጨ ከርቤ ደግሞ ለመፍጨት መጀመሪያ ከርቤውን በሆነ በሙቀጫ ነገር መታ ማድረግ አለብን። በትናንሽ ማሽኖች ከርቤ መፍጨት አይችሉም። ባይዘይ እንዲልም መሆን የለበት። በጣም መላም አለበት። ግን እንዲልም በደንብ ልም ብሎ ድቅቅ እንዲል ነው የሚፈለገው። ምክንያቱም ለመሰለሽ ላም ብሎ እንዲፈጭ ለማሽኖች መጀመሪያ በሌላ በሙቀጫ ነገር ማመቻቸት አለብን።
ኮረትነቱን ትንሽ መቀነስ አለብን። ኮረትነቱን መቀነስ አለብን። ካልቀነስ ነው ማሽኖቹን ያግላቸዋል ወይ ደግሞ ሊያበላሽብንም ሊያቃጥልብንም ይችላል። ለእነሱ አቅም እንዲመች አድርገን እንፈጨዋለን። ስንፈጨው ግን ሚኒመም 2 የሾርባ ማንኪያ ማክሲመም ግን 3 በቂ ነው። አሁን ለምልሽ የወይራ ዘይት መጠን ለአንድ አራተኛ ወይ ለአንድ 8ኛ ሊትር 1/4ኛው ግን በጣም በቃ ምክንያቱም ሎንግ ታይም አዘጋጅቶ ለረጅም ጊዜ ለመጠቀም ከችግሩም ደግሞ ዘላቂ ባለው መልኩ ለመገላገል ማለት ነው። እና በዛ መልኩ አንዴ እንቀቅለዋል። ስንቀቅል ግን የምንቀቅልበት ቱልስ ማነው ብረት ድስትም ሆነ ብረት ድስት ነው የሚሆነው። አክቹዋሊ እሳት ላይ መቀመጥ የሚችል ማለት ነው። እሳት ላይ ጥደን አይደለም ሁለቱም እናዋህደው። እሳት ላይ ከመጣደቡ በፊት እናዋህዳለን መሬት ላይ ያለ ዘይቱ ቀድሞ ከፈላ ምንም አይነት ኤክስተርናል ነገር ሲገባበት ፊታችን ላይ ይገነፍላል። ጥንቃቄ ማድረግ አለብን። ዘይቱ መፍላት የለበትም። ቀድሞ አብሮ መሬት ላይ ቀዝቃዛ እያለ ተቀላቅሎ ይጣዳል። ከዛ ቁጭ ብሎ ሌላ ስራ መስራት አይጠበቅም። ያንን ጠብቆ ልክ እንደ ወተት ሊገነፍል ሲል አንዴ እናወርደዋለን። አሁን የሚያስወርድ ደግሞ መልሰን በደምና ማስልና እንጥደዋለን። 1 2 3 እንደ ማገንፈል ካልነው ኦልሬዲ ከርቢውና የወይራ ዘይቱ እየተቀላቀለልን ነው ማለት ነው። ትክክል። ከዛ በኋላ ያ ሲቀዘቅዝ እናጠልና ሆነ በማይፈስ በሚመች ስለዛ በሚሆን እቃ እናስቀምጥና ከዛ ውስጥ ማታ ማታ ስንተኛ ለወንድም ለሴትም ለማንም ጤነኛ ነኝ ለሚል ሰው ራሱ ቢጠቀመው ችግሩን አስቀድሞ መከላከል ስለሚሆን መጠቀም በቃ ከርቤ በዚህ ልክ። ሁለተኛ ደግሞ የእግር ፈንገስም ለሚያስቸግራቸው ሰዎች እጅግ በጣም በቃ ምርጥ ነው። ህፃናት እንቅልፋት ማለት ከርቤውን ይዘፈዘፉታል። በወይራ ዘይት ኦልሬዲ እኮ ተዘጋጅቶ በቃ አሁን አዘገጃጀቱ አንድ ነው ኦልሬዲ ተዘጋጀ። በቃ አሁን እዚህ ጋር ምንድነው ፈሳሽ ነው፣ የወይራ ዘይት ነው የሚመስለው። አጥለነዋል ኦልሬዲ እዛ ጋር ያሞቅነው እንትን ያፈላነው ከርቤ ወርታይ ስለሚዘቅጥ ባፈላነው ቁጥር እንትን እያለ ነው የሚሄደው። በቃ ከወይራው ጋር እየተዋሃደ ነው የሚሄደው። ጠጣሩ ፓርት ይቀራል። ያ ኦልሬዲ ዌስት ነው፣ ይጣላል፣ ታስወግጫለሽ። ያጠለሽው ከርቤ ግን መጀመሪያ ያ የወይራ ዘይት አይደለም፣ ኦልሬዲ ተቀይሯል ቶታሊ። ትክክል። በቃ የወይራ ዘይት በከርቤ ፈሳሽ ሆኗል። ስለሆነ ማህፀን አካባቢ መታከም ወንዶች ያፍጠረንስ ያክማል የሚባል ነገር ሰማለሁ። ያፍጠረን ያክማል። ግን አሁን መጀመሪያ እንግዲህ ይሄ በወይራ ዘይት የተዘጋጀው ፈሳሽ ጠቅላላ የቆዳ አለርጂክ ለህፃናት የቆዳ አለርጂክ በጣም ለሚያስቸግራቸው ህፃናት፣ እንቅልፍ ለሚረብሻቸው ህፃናት፣ ለእግር ፈንገስ፣ በተለይ ደግሞ የስኳር ታማሚዎች ስፔሻሊ እግራቸው አካባቢ የተለያየ ጉዳት፣ ቆዳ ላይ መቁሰል። አሁን የስኳር ታማሚዎች የሆነ ቁስል ሲቆስልባቸው እየሰፋ የሚሄድ ነገር አለ። ያንን ዛሬ ተቀብቶት በ24 ሰዓት ውስጥ ያን ቁስል መልክ ማስያዝ ይችላል። እና ይሄ ለአዛውንቶች ስፔሻሊ በዲያቤቲክስ ህመም ውስጥ ችግሩ ስላላችሁ ሰዎች ከርቤ በወይራ ዘይት ሲዘጋጅ ያን ቁስላችሁን ያክማችኋል። እታች እግራችሁ አካባቢ ድርቀት ይኖራል፣ ያን ድርቀት ያክማችኋል። ፈንገስን ያክማል። ለማንኛውም ሰው ከርቤ በወይራ ዘይት ቅድም ላልሽው ይሄ ላፍጠረን አሁንም ከርቤ ነው እዛ ጋር የሚጠቅመው። ከርቤ ግን እዚህ ጋር ብቻውን አይጠቅምም። ከርቤ ለምሳሌ ቅድም እንዳልኩሽ ይፈጫል። ለማሽን እንዲመች ተደርጎ መታመታ ይደረግና ደቀቅ ካለ በኋላ በማሽን ይፈጫል። አሁንም ደግሞ አልቴት በዛው ልክ አልቴት ለምሳሌ አንድ ሾርባ አልቴት ምንድነው? አልቴትም ኖርማሊ ከከርቤ ጋር ተመሳሳይ ይዘት አላቸው። የዕጣን ዘር ነው። የዕጣን ዘር ሆኖ ጠጣር ነገሮች ናቸው። ስፈጫቸው የሚፈጩ አልቴት በብዙ መንገድ ለጤናችን ጠቃሚ ነው። አሁን ግን ለአፍጠረን ከከርቤ ጋር በምን አይነት አሰራር ብናመጣቸው ጤናችን ሊያፍጠረን ያክመናል፣ የጉሮሮ ህመምን ያክመናል የሚለውን ከርቤ 1 የሾርባ ማንኪያ የተፈጨ ፓውደር ብታመጪ፣ አልቴት 1 የሾርባ ማንኪያ የተፈጨ ብታመጪ፣ ሁለቱን አንድ ላይ ተቀላቀያቸዋለሽ። ኦር ደግሞ ከርቤውንም ደቀቅ አድርገሽ ለማሽን እንዲመች አድርገሽ ከርቤው አልቴቱንም እንደዛ እንዲመች አድርገሽ ምን ታደርጊያለሽ? በማሽን ቀላቅለሽ ብትፈጫቸውም ደግሞ ችግር የለውም፣ የበለጠ ያዋህድልሻል። ግን ለየብቻም የተፈጨውን አመተሽ ፓውደሩን አንዳንድ የሾርባ ማንኪያ፣ ምክንያቱም መጠን ላይ ነው ትልቁ ትኩረት ማድረግ ያለብን። ከዛ በኋላ ከቀላቀልሽው በኋላ ንጹህ ማር ታመጪና ለዛች የሚበቃ ታቦኪያለሽ። ታቦኪና የሆነ ክዳን ያለው ንጹህ እቃ ውስጥ ታስቀምጫለሽ። ጠዋት ያችን ከቁርስ በፊት 2-3 የሻይ ማንኪያ ብንጠቀመው፣ ምክንያቱም አንዳንዴ ይዋጣል። ምክንያቱም በማር ነው የተቦካው፣ ተፈጭቷል። ግን አንዳንዴ መጀመሪያ በደንብ ካላቦካነው ተመልሶ ጠጣር ይሆናል፣ አደገኛ ጠጣር ይሆናል። ከርቤና አልቴቱ ተመልሶ ጠጣር ስለሚሆን በማር ስናገናኙ በደንብ ማቡካት አለብን፣ እንዲለያይ አድርገን ማለት ነው።
ምክንያቱም አንዳንዴ የተፈጩ ነገሮች በባህሪያቸው ተመልሶ የመሰብሰብና ተመልሶ አለት የመሆን ነገር አለ፣ ጠንካራ የመሆን። ከርቤና አልቴት እንደዛ እንዳይሆኑ በማሩ መጀመሪያ በደንብ ኢቨን ማሩ ኳሊቲ ካልሆነ ተመልሶ ጠጣር ይሆናል። ይሄ በቃ የማር ኳሊቲ ማር ብዙ ጊዜ ንጹህ ካልሆነ ስለዚህ ንጹህ ማር ማዘጋጀት ይኖርባቸዋል። ምን ጊዜ አልቴት ንጹህ ማርና ከርቤ አንድ ላይ በደንብ ታሽቶ በደንብ ደቆ በደንብ ታሽቶ ላም እስኪል ድረስ ማለት ነው። ምክንያቱም ስለሚጠጣ በቃ በአፉ ሲደረግ ራሱ ይቀልጣል ማለት ስላለው በጣም ጠጣር ነገር ደግሞ ከቀረ ያን ነገር መጥፋት ልክ እንደ ሰው ጠላ ሲጠጣ ጉሹን እንደሚተፋው ማለት ነው። ምክንያቱም ለኢትዮጵያን እንደዚህ አይነት ነገሮች ቀላል ናቸው እና ወላጆች ብዙ ጊዜ ልጆቻችሁ ኢቨን ፐርሰናሊ የራሳችሁ ሰው ፊት የምታፍሩበት የሚያሸማቀቃችሁ የአፍጠረን ካለ መጸዳዳት ከዛ አልቴት ከርቤም በማር እንደዚያውን ባልኩት ሀሳብ አድርጎ መጠቀም ከዛ በኋላ ከዚህ ችግር ነፃ ኢቨን በቃ ማህበራዊ ነገራችሁም ራሱ ጥሩ ሆኖ ይሳለጥላችኋል። ምክንያቱም ከብዙ ቦታዎች የምትቀሩበት አለ ከአንዳንድ ነገር ምክንያቱም በዚህ ምክንያት ማለት ነው። ስለሆነ ኢቨን ሪሌሽንሽፕ ውስጥ ራሱ ኖርማሊ ተቻችሎ ሰው ይኖራል እንጂ አንዱ እንደዚህ አይነት ችግር እያለ የሚኖሩ ሰዎች እንዳሉ መርሳት የለብንም። ስለሆነ ኢቨን ሰው ታጥቦም ተጸዳድቶም ያ ነገር ስላለ ሰው ደግሞ ከተቸገረ እንግዲህ ለዛ ብሎ ህይወቱን አያጠፋም። አረ ብዙ መድኃኒቶች አሉ። ብዙ መድኃኒቶች ስላሉ በዚህ በደንብ ተጠቀሙ። ግን ብዙ ጊዜ ያፍጠረን እንደዚህ በጣም የሚያስቸግራችሁ ቤዚካሊ ችግሩ ከአፍና ከጉሮሮ ብቻም ሳይሆን የጨጓራ ሲሪየስ የሆነ የጨጓራ ችግርም ያን ነገር ያመጣል። ስለሆነ ጨጓራን መታከም ጠዋት ከቁርስ በፊት ውሃ መጠጣትን ኤክሰርሳይዝ ማድረግ ይሄ ሁሉም ኢትዮጵያዊ እንዲለማመደው። ምክንያቱም ውሃ ስጠጡ ወተር ኢዝ ላይፍ ውሃ ህይወት ነው። እውነት ነው። ምንድነው ማድረግ ያለብን? ጨጓራችን በደንብ ማከም፣ ለጨጓራ የሚሆኑ ነገሮችን ህክምናዎችን ማድረግ። ለዛም ደግሞ ወደፊት ሌላ ቪዲዮ ሰራላችኋለሁ። ግን የአፍ ጠረን የሚመጣው ኖርማሊ አፍ ላይ ብቻ በሚፈጠሩ ባክቴሪያና ፈንገስ ምናምን አይደለም። ይሄ ከርቤ በአልቴት ከማር ጋራ እንግዲህ የአፍ ጠረንን ያክማል፣ የጉሮሮ ህመምን ያክማል። ስለሆነ ለህፃናት ለአዋቂ ኦል በዚህ ችግሩ ስላላችሁ ሰዎች ይህ ሀሳብ ስለሚጠቅም በጣም ይሄ ቪዲዮ ለእናንተ ነው የተሰራው። መልካም እንግዲህ በእውነቱ ከርቤ እጅግ በጣም ብዙ የጤና ጥቅሞች ትሩፋቶች እንዳሉት እያዳመጥን እየሰማን እየተገረምን እንገኛለን። በተጨማሪ ደግሞ ድብርት ይሄ በጣም የመጨነቅ ስሜትንም ያስወግዳል ይባላል። አያይዘህ እስቲ የዚህንም ማብራሪያ ትሰጠኛለህ? እንዲሁም ደግሞ በማህፀን አካባቢ ላይ ለሚከሰቱ ህመሞች ከርቤ መድኃኒት እንደሆነ ብዙ ሴቶች ይህንን ታውቁታላችሁ። ግን ምናልባት እንዴት እንደምንታከመው ግን አናውቅም። እንደው ሲወራ ከርቤ ለማህፀን ጥሩ ነው የሚለውን ነገር እናውቃለን። ምናልባት ምስራቅ ኢትዮጵያ አካባቢ በብዛት ይህንን ሊያዘወትሩት ይችላሉ። እና እስቲ ሁለቱን አያይዘህ ያለውን ነገር ብትገልጽልን። ኦኬ እንግዲህ ዛሬ ያው እንግዲህ ሁሉ ነገር እግዚአብሔር ሲፈቅድ ነው አንደበትሽ የሚናገረው። እውነት ነው። እና ምንድነው ስለ ከርቤ ማወቅ ያለብን ነገር እንግዲህ ሴቶች እህቶቻችን ብዙ ጊዜ ላይፋቸው በብዙ መንገድ ይበላሻል። በሪሌሽንሺፕ ለምሳሌ ወንድ ልጅ ጋር ስንፈተ ወሲብ እንደምንለው ሁላ ሴትም ጋር አይነ ጥላ ምናምን የሚባል ነገር አለ። እነኝን አባባሎች መናቅ የለብንም ወይ ደግሞ ኋላ ቀር ማለት የለብንም። የሆነ እነኚህ ሀሳቦች ማለት ነው ትክክለኛ በህይወታችን ውስጥ የሚጎዱ ነገሮች ናቸው። ሰዎች ጤናቸውን ለማስተካከል የትኛውንም ርቀት የትኛውንም ጥልቀት ይሄዳሉ። ግን ምንም ሳንሄድ ካወቅ ነው ከርቤ በጣም ብዙ ነገር ያስተካክልልናል። እንበልና አንድ ልጅ ትዳር መያዝ እየፈለገች ከትዳር ጓደኛዋ ጋር መቆየት እየፈለገች ግን ትገደዳለች በተለያየ ጫና። ወንድም ደግሞ ከሚስቱ ጋር መሆን እየፈለገ ግን በብዙ ነገር አለመጣጣም ይኖራል። እያንዳንዱ ችግር ይሄ ስፒሪቹዋል የሚባለው ላይፋችን የሚረብሸን ነገር ስፔሻሊ ለሴት ልጅ ፊቷ ላይ አይደለም ኦፖርቹኒቲዋ፣ ወይ ደግሞ ግንባሯ ላይ አይደለም፣ ወይ ደግሞ ቁመኗ ላይ መልኳ ላይ አይደለም። አንድ ሰው ፊቷን ሲያይ የሆነ ነገር በቃ ለማናገር የሚደብረው ከሆነ there is something around ማህፀን አካባቢ ችግር አለ ማለት ነው። ባድ ስፕሪት አለ ማለት ነው። ያን ባድ ስፕሪት የሚያስወግድልን የሚያክምልን ስፔሻሊ ለሴቶች ከርቤ ነው። እዛ ጋር ግን አሁን እስካሁን እንዳወራ ነው አይደለም። ይሄኛው ይለያል። ይሄንን ሁላችሁም ሴቶች በቃ የራሳችሁ ሀገር በቀል ሐኪም ናችሁ። በዚህ ኬዝ ሁላችሁም
ማንን ማማከር ያስፈልጋችሁ። ምናልባት የምነግራችሁ ግብአት ከሌለ ከሆነ ክፍለ ሀገር ካለ ዘመዳችሁ ማስመጣት ትችላላችሁ። ይሄ እናንተ በቃ ቲፕ ነው። ማንኛውም ሰው ማንኛውም ሴት በቃ ላይፏ እንዲስተካከል የሚጫጫናት ነገር የሆነ ከሰዎች ጋር ማግባባት ነገር እንዲስተካከል ካስፈልገ ሌላ ምንም ማጂካል ነገር አያስፈልግም። ከርቤን፣ በወይራ ዘይት፣ አጸፋሪስ የሚባል እጽዋት አለ። ይህን አጸፋሪስ 3-4 ቅጠል ሰፋ ሰፋ ያለውን ብችሉ በእጃችሁ አሽታችሁ ብችሉ ደግሞ መጀመሪያ አጸፋሪስ በውሃ አይነካውም። እንደሌላ ተክል እንደ ጎመን ምናምን በውሃ አጥበን ምናምን እንዳትሉ። አጸፋሪስ ውሃ አይፈልግም። ራሱ ከግንዱ ላይ እንደተቆረጠ አቧራ የሚኖረው ምን የሚኖረው ማራገፍ ወይ ደግሞ በደረቅ ፎጣ መጠራረግ ማጽዳት ካስፈለገ ማለት ነው። ያንን አጸፋሪስ ቅጠል ይመጣል፣ ይቀነጠስና በደንብ መውቀጥ ካስፈለገ በንጹህ ሙቀጫ ይወቀጥና ቅድም እንዳልኩሽ 1/4 ሊትር የወይራ ዘይት፣ ከርቤ 1-2-3 የሾርባ ማንኪያ ፓውደር፣ ያንን ታመጪና ትቀቂዋለሽ። ስቀቂው ቅድም እንዳልኩሽ እሳት ላይ ሳይጣድ በፊት ብረት ድስቱ ላይ ሁሉም ሶስቱም ነገሮች ይገናኙና ይዋሃዳሉ። ከዛ ትጥጂዋለሽ። እንደሳንድ ይጣዳል፣ ይፈላል፣ ታገነፊዋለሽ። 1-2-3 ታገነፊዋለሽ። ልክ እንደ ወተት እያወረድሽ እያነሳሽ ከዛ በኋላ ታጠይዋለሽ፣ ታስቀምጫዋለሽ። ከዛ ማህፀንን ማክሲመም ለ5 ቀን ሚኒመም ለ3 ቀን ማታ ማታ ተቀብቶ መተኛት፣ መቀባት ብቻ ማህፀን አካባቢ። ከዛ በኋላ ማህፀን አካባቢ ያለውን ችግር ማህፀን አካባቢ የሚበላውን የሚያሳክከውን ሪሌሽንሺፕ የሚያበላሸው መንፈስ ሰንበዲን ጸልይልኝ፣ ሰንበዲን እንዲያርግልኝ፣ እንዲስራልኝ ማጂካል ነገር ማሰብ፣ ላይፍ የተበላሸ ሪሌሽንሺፕ የተበላሸ ሴክሹዋል ፍላጎቴ በጣም ዜሮ ነው፣ ከባሌ ጋር አልጣጣምም የሚባሉ ማንኛቸውንም ነገሮች አያስፈልግም። ምክንያቱም እግዚአብሔር በእነኚህ እጽዋቶች ላይ እኔ ምን አምናለሁ፣ እግዚአብሔር እንደ ሰው እዚህ ምድር ላይ ሲተወን ምድረ በዳ ላይ አይደለም የተወን፣ ከመብቴ ጋር ነው የተወን። ሆስፒታል ሰርቶ አይደለም የተወን። ኖርማሊ አይምሯችን ላይ እውቀትን አስታጥቆን እጽዋት ላይና ማዕድናት እንስሳት ላይ ደግሞ የማዳን ኃይልን ፈውስን አስቀምጦባቸው ነው። እና እኔ ባለኝ አንድ የፈጠረኝ አምላክ እንዳለ ሳስብ በዙሪያ ደግሞ ለኔ ምድር ላይ ለመኖር የሚያስፈልጉኝ ነገሮች ጠቅላላ አቬሌብል አድርጎ እንደፈጠረኝ አውቃለሁ። ያን እንዳወቀ ወጣት ደግሞ ምን ለምን ይጠቅማል የሚለውን ደግሞ ሞር በዚህ ልክ ተረድቻለሁ። ስለሆነ ሴቶች እህቶቼ፣ ምክንያቱም ቅድም ነግሬሻለሁ፣ በቃ እኛ ኦሪጂኔት ያደረግነው ፈርስት ከማህፀን ነው። ማህፀን የሚባለው ከሰው ልጅ አካል ነው። ሲቀጥል ጡትን የጠባ ነው። ስለሆነ ፈርስት ፕራዮሪቲ መሰጠት ያለበት ከአንድ ሴት ልጅ አካል ጥበቃና እንክብካቤ ከለላ ሊሰጠው የሚያስፈልገው ኤሪያ ማህፀን ነው። ይሲ ስለሆነ ማህፀን በዚህ ልክ ማለት ነው እዛ አካባቢ ያለውን ነገር ሰው በዚህ ከተቀባ ምን ይሆናል? ይህ ሁላ ምልሽ ችግሮች ይወገዳሉ። ይሄን ደግሞ ነገ ሁላችሁም ተጠቅማችሁ የጎንዮሽ ጉዳት ምናምን የሚባለው እሱ ምንም አይነት ነገር የለውም። በቃ ከርቤን፣ ዘይት፣ የወይራ ዘይትን እና አጸፋሪስን አንድ ላይ ቀላቅሎ ከዛ ማጥለል፣ ማስቀመጥ፣ ሲቀዘቅዝ ማታ ማታ በተከታታይ ለ1-3 ቀን መጠቀም። በቃ በምታዩት ነገር ደግሞ ደስተኛ ከሆናችሁ 1-3 ቀን፣ ከዛ በላይ አያስፈልግም። ለወንድ ልጅ መቀባት አያስፈልገው። ይሄ የሚያስፈልገው ለሴት ልጅ ማህፀን ብቻ ነው። እና ከርቤ በዚህ ልክ እንትን ካልነው አንደኛ ማህፀን አካባቢ የሚበላ የሚያሳክክን ነገርም ያክማል። ሁለተኛ ነገር ደግሞ ጠቅላላ ላይፍን የሚያበላሽው ባድ ስፕሪት ሪሌሽንሺፓችንን ሁሌ የሚያበላሽብን ከጓደኛ ጋር አንድ ሰሞን እንደወረት ጥሩ ነገር ይኖራል። ከዛ ደግሞ በራሳችን ባህሪ የራሳችን እኮ ነው የምናበላሸው። ያ ነገሩ ላይ ይስተካከላል። ትዳር እየፈለግን ሁሌ በቃ ብቸኝነት የምንመርጥ ከሆነ ያም ይስተካከላል። ብቸኝነት ደህና ሰንብት እያልከን ነው? ብቸኝነት ደህና ሰንብት። ስፔሻሊ ሴት ልጅ ከሰው ጋር ነው መኖር ያለባት። ስለሆነ ያ ነው። ሌላው ከርቤ ይሄ ጭንቀትን፣ ስትረስን እንዴት ያስተካክላል የሚለው ኖርማሊ እዚህ ጋር ምንም ሌላ የሚቀመም ነገር የለም። ከርቤውን ምናልባት መፍጨት ምናምን ላያስፈልግ ይችላል። ይህ ለስትረስ ቢዝነስ ላይ ስኬታማ አለመሆን፣ አለመቻል፣ በቃ ያሰቡትን አለመስራት፣ ሁሌ መሳነፍ፣ ኬርልስ መሆን፣ ኢቭን ራሱ የራስን ንጽህና ለመጠበቅ
እንደው በቃ ኬርስ ዝርክርክ መሆን እነኝን ሁሉ ራስን ማየት የጎደለኝ ነገር ምንድነው ብሎ አንድ ሰው ሁሌ ጎዶሎነቱ በቃ የሆነ ነገሩ እየሰፋ ከመጣ ከርቤ ሩብ ኪሎ ካለው ግማሽ ኪሎ ቢገዛ ጥሩ ነው። ሩብ ኪሎ ዝም ብሎ በ20 ሊትር ውሃ ውስጥ አንድ ይዘፍዝፈው። ከዛ ሻወር በወሰደ ቁጥር ቢፈልግ ለሕክምና ከፈለገ በተከታታይ ሁሌ ሻወር እየወሰደ ለ5 ለ6 ለ7 ቀን ጧት 11 ሰዓት ላይ ተነስቶ ሻወር ቢወስድ ወይ 10 ሰዓት ላይ ተነስቶ ሻወር ቢወስድ ሰዓቱ ለምን መሰለሽ እኔ ሰው ሻወር ከወሰደ ሻወሩን ወስዶ እንደገና ሙቀት አግኝቶ ተነስቶ እንዲሄድ ፈልጋለሁ። ይሄን አስተምሩና ይሄንን የሰውነት እጥበት ፕሮግራም ሰው ቢያደርግ በራስ ምታት በማይግሪን በተለያየ ነገር አይጠቃም። ሰው ለምሳሌ ስፔሻሊ ሴቶች ብዙ ጊዜ ማይግሪን ራስ ምታት ምናምን ይላሉ። ወይ ማታ ሻወር መውሰድ ኦር ደግሞ ሌሊት ስራ ከመሄዳቸው ከ1-2 ሰዓት በፊት ወስደው ሙቀት አግኝተው ሲነሱ ደግሞ መጠነኛ ራስን እንትን ብሎ መሄድ ጥሩ ነው። ይሄ እጅግ በጣም የሚመከር ነው። ሰው ዝም ብሎ ሻወር ገብቶ ተጣጥቦ ልብስን ብድግ አድርጎ በቸኮላ ሲወጣ ለጊዜው ደስ ይልሻል። ከዛ ግን ራስሽ ላይ እርጥበት ይኖራል ብዙ ነገር ያ ነገር ቅዝቃዜን ይስብና ይጋጭብሻል። ከዛ ከሆነ ሰዓት በኋላ ድብርትን ያመጣል። ሰው ያን ድብርት እንትን ለማለት ደግሞ የሚያነቃቃ ነገር ፕራክቲስ ያደርጋል። ብዙ አይነት አለ። ያው ውስጡን ያው ስለምናውቀው ማውራት አያስፈልግም። ግን ከርቤን ደግሞ እንትን ስንል በውሃ እንዘፈዝፈዋለን። ግማሽ ሩብ ኪሎ ከርቤ ብንፈጨው የተመረጠ ነው። ብናደቀው ለማሟሟት ጊዜ አይፈጅበትም። አንድ ቀን 24 ሰዓት ብንዘፈዝፈው ኦልሬዲ ይሟሟል። እንከድነዋለን፣ በዛ እናስቀምጠዋለን። ካስቀመጥነው በኋላ ሻወር ስንወስድ ወስደን ካበቃን በኋላ 1-2-3 ጣሳ ሊትር ያው ጣሳም ሊትርም ያው የራሳችን ነገር ስለሆነ ይሄ መጠን ላይ ያጣላ ነው። ሻወር እንግዲህ ወሰድን እዛ ላይ ፀጉራችን ላይ ሰውነታችን ሁሉ አካላችን ላይ ያንን እንግዲህ የተበጠበጠ በውሃ የተበጠበጠ እንትን ቀነስ አድርገነው ፍስስ ማድረግ በቃ ሻወር ወስደን እንደዛ አፍሰነው ከዛ መኝታችን ውስጥ ገብተን ጥቅልል ብለን መተኛት። ነገም እንደዛ ስናደርግ ተነገ ወዲያም እንደዛ ስናደርግ ዓለም በቃ እዛው ባለንበት ማህበረሰብ ውስጥ እዛው ባለንበት ኮንዲሽን ውስጥ ላይፍ ቶታል ይቀየራል። ለሰዎች ፍቅር መስጠት እንጀምራለን። ከሰዎች ፍቅር መቀበል እንችላለን። ለሰዎች መታዘዝ ዝቅ ማለትን ድሮ በቃ ባህሪያችን ለሰዎች አሰልቺ የሆኑ ሰዎች እንስተካከላለን። ሁሉ ነገራችን በቃ ራሳችን በቃ ላይፍ ይስተካከላል። ከዛ በኋላ ከሰዎች ጋር የምንግባባው ያ የተቸገርንበት ነገር ሁላ መስመር ይይዛል። ከርቤም በዚህ መልኩ በቃ ውሃው ደግሞ ከርቤው ደግሞ የሚያልቅብን ያው አንዳንዴ ፋይናንሻሊ የምንቸገር ሰው ልንሆን እንችላለን። ሰው ይቸግረዋል። ገባሽ? ሲቸግረን ከርቤም ደግሞ በአሁን ሰዓት ውድ እየሆነ ስለመጣ በተለያየ ምክንያት ስለ ከርቤ ቪዲዮ እየተሰራ ነጋዴዎችም ይህንን አጋጣሚ አግኝተው እያስወደዱ ስለሆነ እኛ ግን አጠቃቀም ላይ እንትን እንዳይለን ኦሪጂናሊቲ ውስጥ እንደው ምን ያህል መለየት ይቻላል? ከርቤውን እንግዲህ አሁን ከርቤ ነው ተብሎ ከተማም አሁን ከርቤ በጣም ቡላ ከሆነ ኦሪጂናል አይደለም። ስለዚህ ኦሪጂናል ንጹህ ከርቤን ለመለየት ምን ያድርጉ? ኦሪጂናል ከርቤ በጣም በቃ እንዲህ ልበልሽ እንደ ማር የሚያብረቀርቅ ነው ስታዩ። ይሄ ቡላው ከዕጣን ከተለያዩ ነገር ጋር ተቀላቅሎ ስፔሻሊ ስለዚህ ነጭ አብረቅራቂ ነው እያላችሁ ነው? አዎ ነጭ ቡላ የሚመስለው ኦልሬዲ እሱ ከርቤነቱ ያጠራል። ንጹህ ግን እንዲህ ስታቀርቢው ኖርማሊ የራሱ ከለር አለው። ቡናማ ከለር የሚያንጸባርቅ ለምሳሌ እሱ ጽሁፍ ላይ የሚያንጸባርቅ እንትን አለ አይደል? ልክ እንደሱ ጽሁፍ አይነት ከለር አለው። ገባሽ? ውስጡ ላይ ሻይኒ ነው። ሻይኒ ነው። ስታስጠጊው ስታሸችው ደግሞ ይሸታል። በአብዛኛው ቢበዛ 2 አይነት ከለር ነው የሚመስለው። ትንሽ ነጣ ያለ አልፎ አልፎ አንዳንድ ነገሮች ይኖሩበታል። ከርቤ ኳሊቲው በዛ ልክ ነው እንትን ይባላል። በዛ ማወቅ ይቻላል። ሁለተኛ ደግሞ ከርቤው እንዲህ የዘፈዘፋችሁት የሚያልቅባችሁ ከሆነ 3 ጣሳ ካነሳችሁ ወይ 3 ሊትር ካነሳችሁ 2 ሊትር ወይ ደግሞ 1 ሊትር ከግማሽ ውሃ አምታችሁ አዳርጉበት። ምክንያቱም እየሟሟም ሲሄድ የከርቤው እንትን እንዳያልቅባችሁ ሴቭ ለማድረግ ማለት ነው። አሁን ለምሳሌ ማክሲመም ከ3 ሊትር በላይ ላችሁ ላይ አታፈሱ። 1 ሊትር ቢሆን በቂ ነው። ግን በጣም እርካታ ስላለው ያን ተጠቅማችሁ ከሰዓታት በኋላ ሳቲስፋይድ ስትሆኑ፣ ተኝታችሁ ስትነሱ ደስተኛ ስትሆኑ፣ ነገሮች ሲቀላችሁ ሲስተካከል ታዩታላችሁ። የሚታይ ሪያሊቲ ነው የምናወራው እና ከርቤን በዚህ ልክ መጠቀም መቻል አለብን። እና እጅግ ያው ስለ ከርቤ አይሉኖ በጣም ብዙ ነገር ማለት ይቻላል። ግን ያው ካለው ጊዜ ሰዎችም ደግሞ በተለያየ ሀሳብ ውስጥ እንትን እንዳይሉ ይሄኛውን ውጤት አጣጥመው በጣም እናመሰግናለን አይተው እንትን ካሉ በኋላ ከርቤን በዚህ ልክ ከርቤ እንግዲህ እንደዚህ የሚፈውስ መሆኑን
የማያውቁ ሰዎች ብዙ ሰዎች ይኖራሉ። በጣም ብዙ ሰው እና ከርቤ እንግዲህ ያው ብዙ ስፒሪቹዋል የሆኑ ባድ ስፒሪት ኔጌቲቭ ኤነርጂ ወደ ራሳችን እያመጣን ለክፉ ነገር የምንበረታታ ሰዎች ኖርማሊ ከራሳችን ጋር መስማማት እንጀምራለን። የሰው ምክር ማንሰማ ሰዎች በከርቤ ራሳችን አስተካክለን አይምሯችንን፣ ጆሮአችንን፣ ልባችንን መልካም ነገር እንድናስብ፣ መልካም ነገር እንድናደርግ፣ ከሰው እንድንግባባ፣ ለሰው እንድንታዘዝ፣ ከሰው ጋር እንድኖር፣ ለሰው እንድናገለግል ያደርገናል ከርቤ። ይሄ ሁላ ዘርፈ ብዙ ጥቅም ያለው ከርቤ ያው ምናልባት እውቀቱ ከዚህም የተሻለ እውቀት ኖሯችሁ የምትናገሩበት አጋጣሚ ሳታገኙ ያልተናገራችሁ ሰዎች ደግሞ ካላችሁ ያው እድል እሰጥካለሁ። ክብራትና ክብራን ውድ የግዕዝ ኸርባል ሜዲሲን ቲዩብ ቤተሰቦች እጅግ በጣም እናመሰግናለን። ቆይታችሁ ከኛ ጋር ስለነበረ ከልብ እናመሰግናለን። በጣም እንደተጠቀማችሁበት፣ ብዙ ነገር እንደተማራችሁበት ምንም ጥርጥር የለኝም። እንግዲህ ከርቤ ይሄ ሁሉ ጥቅም አለው። ከከርቤ ጋር ያላችሁን ቁርኝት እንድታጠነክሩ ምክራችን ነው። እንዲሁም ደግሞ የተለያየ ምክር የበለጠ በዚህ አሁን እሱ በጠቀሳቸው የተለያዩ የአፍ ጠረን፣ የማህፀን ህመም ሊሆን ይችላል፣ በድባቴ በድብርት የምትሰቃዩ ሰዎች ሊሆኑ ይችላል። ብዙ በልጆች ላይ በህፃናት በአዋቂ አይልም በተለያየ በሁላችንም ላይ ሊከሰት የሚችል ነገር ስለሆነ የበለጠ ማብራሪያና የበለጠ ደግሞ ስለ መድኃኒትነቱ፣ ስለ ፈዋሽነቱ፣ ስለ አዘገጃጀቱ የበለጠ ስልክ ከስር ስላለ በዛ ስልክ እየደወላችሁ ጠይቁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እኔ እጅግ በጣም አመሰግናለሁ ስለነበረን ቆይታ። ይህንን ፕሮግራም የማቀርብላችሁ እኔ ተስፋነሽ ሉቃስ ነኝ። እጅግ በጣም አመሰግናለሁ። ቴንኪዩ። መልካም ቆይታ። እናመሰግናለን።